ያው ሁላችንም የጤና ባለሙያዎች ሆነን ብዙ ታሪክ ይኖረናል እና እስቲ ዛሬ አንዱን ላጫውታችሁ ብዬ ነው። የሆነ ቀን ነው ከዛሬ 1 ወር አካባቢ በፊት ነው እና ሆስፒታል አንድ ካርዲያክ ፕሮሲጀር ነበረ። ካርዲያክ ሰርጀሪ ዲፓርትመንት ውስጥ አይደለም የምሰራው። ስለዚህ በጠዋት ገባን። ለቀኑ ስኬጁል የተደረገልን ሰርጀሪ ማትሪያል ቫልቭ ሪፕሌስመንት ነው። 4 በሮች አሉ። ከአራቱ በር አንደኛው ኢትዮጵያ ውስጥ በጣም በብዙዎች ዘንድ ኮመን የሆነ የልብ በሽታ ነው። እሱን እንድንሰራ ነበረ እንግዲህ ስኬጁል ተደርጎ የነበረው እና ገባን እና እቃዎቼ ምናምን አዘገጃጀው። ከዛ ኦፕሬሽን ለመጀመር ሰርጅናችን መጣ። ሁሉም ሬዲ ነበር። ከዛ ፔሸንቷ መጣች። ፔሸንቷ አንዳንድ ጊዜ የልብ ህመም ከመጨመሩ የተነሳ ወይም ደግሞ በጣም ከመታመማችን የተነሳ ጀነራላይዝድ ቦዲ ስዌሊንግ የምንለው ወይም ደግሞ ኤዴማ ዲቨሎፕ እናደርጋለን። ሰውነታችን ፈሳሽን ማስወገድ የማይችልበት ደረጃ ይደርሳል። ልባችን ደግሞ መምታት የማትችልበት ደረጃ ሲደርስ ሰውነታችን በውሃ ወደ ውጭኛው የሰውነት ክፍላችን ማለትም ሰውነታችን ውስጥ ሆኖ ከሴሎች ውጭ ባሉ ቦታዎች ላይ የውሃ መጠራቀም ያጋጥማል እና ሆዷን አጋጣሚ በጣም ጨምሮ ነበር። ሰርጅናችንን ጠራሁትና እንደው በጣም ያዋርድ ነገር ስለሆነ እንደው ባትስቁብኝ ደስ ይለኛል፣ ግን ልንገራችሁ። ሰርጅናችንን ጠራሁትና ላይክ ቀስ ብዬ ነው ደግሞ ኧረ ዶክተር እንዴት ነው ነፍሰ ጡር ሴት ላይ ነው ሰርጀሪ የምንሰራው አይከብድም ትንሽ አልኩት እና መልሶ ያለኝን ነገር ልነግራችሁ አልችልም፣ ግን በጣም ከባድ ሞመንት ነበር። I didn't really know how to react ማለት በሳይንስ እናውቀዋለን፣ ግን ዩዥዋሊ እንደዚህ አይነት ነገር ሀፕን አድርጎ ስለማይመጣ ያን ነገር በዛ መልኩ አሳለፍኩት እላችኋለሁ። እና ምን እላችሁ ፈልጌ ነው አንዳንድ ጊዜ በትምህርት የተማራችኋቸው ነገሮች ፕራክቲካሊ ወታችሁ እስካላያችኋቸው ድረስ ብዙ ጊዜ አንደርስታንድ ማድረጉ ከባድ ነው እና ለመማማሪያም እንዲሆን ትንሽም ደግሞ ፈታ እንድንልበት ብዬ ነው እና ያን ቀን አረሳው ማለት። አመሰግናለሁ እስካሁን አብራችሁ ስለነበራችሁ።